ሰላም ቤተሰብ እንዴት ናችሁ? ይህ ከማል ሞባይል ነው። ለዚህ ቤት አዲስ የሆናችሁ ቤተሰቦች ከማል ሞባይል የሞባይል ሃርድዌር እና ሶፍትዌርን ቱቶሪያሎች በብዛት ያቀርብላችኋል። ቲክቶክ ላይ በብዛት አለሁኝ፣ ዩቲዩብ ላይ እንደዚሁ አለሁኝ። ገብታችሁ ቼክ ማድረግ ትችላላችሁ። ቪዲዮዎች ምናምን በብዛት አለላችሁ። ዛሬ ወደ መጣሁበት ጉዳይ ስንገባ A05 በፋይል አፕዴት ከተደረገ በኋላ ብላክ ስክሪን የሚያደርገው ወይም ደግሞ ስክሪን ቶታሊ ያጠፋል። የዚህን ችግር እንዴት አድርገን በቀላሉ መቅረፍ እንችላለን የሚለውን በዚህ ቪዲዮ እናያለን ማለት ነው። በቀላሉ እዛው ጨለማ ላይ ባለበት ዳውንሎድ ሞድ ያስገብታችሁ ፋይል ጭናችሁ መታበሩበትን ቀላል ዘዴ አዘጋጅቼላችኋለሁ። ስቴፕ ባይ ስቴፕ ተመልከቱት። ሁላችሁም ቤታችሁ ላይ ፋይሉን ብቻ ተጠቅማችሁ በፍሪ ቱሎች መስራት ትችላላችሁ። በቀጥታ ወደ ቪዲዮ። ለዚህ ቤት አዲስ የሆናችሁ ቤተሰቦች ሰብስክራይብ በተኗል መንካታችሁ እንዳይረሳ። እንቀጥል። በመቀጠል ወደ ኮምፒውተራችን ከመጣን በኋላ ስልኩ ምን ላይ እንዳለ ቼክ እናደርጋለን። መጀመሪያ ክፍት ላይ ይሁን ዳውንሎድ ላይ ይሁን ኦፍ ላይ ይሁን እሱን ቼክ እናደርግና ስልኩ ክፍት ላይ ስለነበረ ይህን በቀጥታ ወደ ዳውንሎድ ሙድ እንዲገባልኝ አደርገዋለሁ ማለት ነው። ዳውንሎድ ሙድ እንዲገባልኝ መጀመሪያ ስልኩ ኦፍ መሆን አለበት። ለዚህ ሶስቱንም በተኖች አንድ ጊዜ ድብን አድርገን ይዘን ለተወሰነ ወደ 7 ሰከንድ 8 ሰከንድ እንይዘለታለን። አሴም ታይም እንትኑን እናስገባለን፣ ኬብል እንሰካበታለን ማለት ነው። ከዛ ኬብል ሰክተንበት ይህን ከያዝን በኋላ ልክ ቫይብሬት ሲያደርግ ሁሉንም በተኖች ከእጃችን ላይ መልቀቅና ከላይ ያሉትን ሁለቱን ድምጾች ይዘን ፓወሩን እንለቅላታለን። ስልኩ በቀጥታ ወደ ሰማያዊ ዲስፕሌይ ነገር ይገባል። ያው እንደምታውቁት እንደዛ ሲገባ በላይኛው ድምጽ ወደ ዳውንሎድ ሙድ እንዲገባ እናዘዋለን ማለት ነው። ክፍት ላይ አንድ ስልክ ክፍት እያለ የምታደርጉትን ነው ጨለማ እያለ የምታደርጉት። እናንተም እያሰባችሁ ያንን አድርጉ። ትንሽ አስቸግሮ የነበር ክፍት ላይ ዝግ ላይ ለመለየት ራሱ እያስቸገረኝ ስለነበረ ያው ሲም ካለው ደውላችሁ ቼክ ልታደርጉት ትችላላችሁ። ከዛ በመቀጠል ግን ያው አሁን እኔ ያደረኩት እንደዛ ነው። ኦፍ አደረኩትና ከላይ ድምጹን ያስኩለት። ልክ አንድ ድምጽ ሲያሰማችሁ የላይኛዋን ድምጽ አንድ ደግማችሁ ተናኩለትና በቀጥታ ወደ ዳውንሎድ ሙድ ገባ ማለት ነው። እንደምታዩት ትንሽ አስቸግሮም ቢሆን ገብቷል። ይሄው MTP ከላይ ገብቶልኛል። ከዛ ይሄንን ስልክ ዳውንሎድ ሙድ ላይ ይሁን አይሁን የምለየው ምንድነው? ዳውንሎድ ሙድ ላይ ሳሚ FW2 ላይ ያለ በኢንፎን እጠይቀዋለሁ ማለት ነው። ዳውንሎድ ሙድ ላይ ያለ ኢንፎን እጠይቀዋለሁኝ። ይሄንን ለማድረግ በቀጥታ ኢንፎ የምትለዋን በተና አንዴ ነካና ዝቅ ብለን ሶስተኛ ላይ ያለቻን የቹት ዳውንሎድ ሞድ ኢንፎ የምትለዋን አንዴ ስናደርግ ኦሬዲ አንብቦልናል። ባይነሪ 10 ነው ስልኩ፣ አይ ቲንክ ባይነሪ 10 ነው። ከዛ በኋላ ምንድነው የምናደርገው? ለዚህ ዳውንሎድ አድርገን ያዘጋጀነው ፋይል አለ። እሱን ነው የምንጭንበት። የምንጭነው በሳሚ FW ኦዲን ቱላቸው ነው። በዚህ አንዳንዴ በዚህኛው ይመልስብኛል። እኔ ፍላሽ ሳረግ ብዙ ጊዜ የሚመቸኝ ያኛው ስለሆነ ወደዛኛው ወስዳችኋለሁ። በቀጥታ እንሂድ ወደሱ። ከመጣም በኋላ ያስቀመጥንበት እንፈልገዋለን ማለት ነው። የኔ ዳውንሎድ ውስጥ ነው ያለው፣ እዚህ ውስጥ ነው የተቀመጠው። ኦዲኔን ከፍታለሁኝ ማለት ነው። የሳሚ FWን ኦዲን ከፍተዋለሁኝ። ከዛ በኋላ ያለውን ስቴፕ ባይ ስቴፕ እናያለን። ሰርች እናርግና እናወጣው። ያው ሳሚ FW ኦዲን አግኝቼዋለሁ። ይሄንን ለማግኘት እናንተ ሳሚ FW ፋይል የምናወርድበት ዌብሳይት ላይ ቱልስ የሚል አለ። እሱ ላይ ኦዲንን ሰርች አድርጋችሁ ማውረድ ነው። ሳሚ FW ቱሉም ኦዲኑም እዛውን የምታገኙት ልክ እንደምታዩት ነው። ኦዲኑ ያው ከላይ ስልኩ ስለተሰካ ገብቶልናል። መተን BL1 እንፈልጋለን ማለት ነው። ይህም ፋይል ያስቀመጥኩት እኔ ስቲል ዳውንሎድ ሙድ ውስጥ ነው ያለው ፋይሉ። ላውጣው። ከዛ በኋላ ያሉትን ፋይሎች አስገባለሁኝ እያንዳንዱን ማለት ነው። የዚህን ትክክለኛ ፋይሉን የክፍያ ፋይሉን ከፈለጋችሁ በቴሌግራም ዩዘር ኔሜ ከማል ሞባይል 2 ላይ ሰርች አድርጋችሁ ብታናገሩኝ ፋይል እልክላችኋለሁ፣ ሊንክ እልክላችኋለሁ ማለት ነው። የምትጠቀሙትን የክፍያ ነው እሱ። ሌላ በፍሪቱ ፋይሎች የምትሞክሩ ልጆች አላችሁ። ካልዘጋባችሁ ስልኩ ሞክሩት፣ ይከፍትላችኋል። የሰራላቸው ልጆች አይቻለሁ። እንዲሁም ይህን ካደረግን በኋላ ኤፒ ፋይሏ ትንሽ ከበድ ስለምትል እሷ ትንሽ ታዝገናለች። እሷንም ካስገባን በኋላ ያሉትን አራቱንም ፋይሎች ኖርማል ፋይል ፍላሽ ነው የምታደርጉት። ምንም ይሄ የተመረጠ ፋይል ሆነ እንጂ ምንም አይነት ልዩነት የለውም። ይሄ ልዩነቱ የዲስፕሌውን ፊክስ ሊያደርግልን የሚችል መሆኑ ነው። ለዚህ ፋይሎቹን እናስገባለን። ታቋቸዋለች። እነዚህ BL APCP እና CCCን እነዚህን በተርታ አስገቡ። አስገባን በኋላ ኦሬዲ ስልካችን ኮኔክት ሆኖልናል። እዛ ጋር ያው ፖርቱ እንደመገባ ያስታውቃል። ስታርት በተነካውለት በቀጥታ ጀመረ ማለት ነው። እንደዚህ አድርገን በቀላሉ ስራውን መስራት እንችላለን ማለት ነው። ልክ እንደምታዩት ስቴፕ ባይ ስቴፕ እየሰራ ነው ያለው። ፍላሽ እያደረገ ነው። መጠበቅ አለባችሁ። ይህንን ቀስ እያለ ይሰራልናል ማለት ነው። እያንዳንዱ ይህን የሚሰራልንን ነገሮች
እየሰራልን ያለን ነገሮች ስቴፖችን በቀጥታ መጫን ይኖርብናል ማለት ነው። እያንዳንዱን እዚህ ላይ የምታደርጓቸውን ነገሮች በጥንቃቄ ነው። ሌላ በተን ምንም አያስፈልግም። ስታርት ካላችሁት በኋላ ፍላሹ ይሰራል። ፍላሽ አርጎ እስኪጨርስ ድረስ መጠበቅ ይኖርባችኋል። ከዛ በኋላ ሪቡት ነው የሚያደርገው። ሪቡት ካደረገ በኋላ በቀላሉ ማየት ትችላላችሁ ማለት ነው። ይህንን እስከ መጨረሻው ተከታተሉት። እናንተ ፍላሽ ሲያደርግ የሚቆየውን ያህል ይቆያል እናንተ ላይ። ይሄ ሴታፕ እስኪጨርስ ድረስ መጠበቅ ነው ያለባችሁ ስቴፕ ባይ ስቴፕ። ስልኩ ሲነሳ ሊኖረው የሚችሉትን ነገሮች ሊኖረው ይችላል። ለምሳሌ የጎግል አካውንት ካለው አብሮት ነው የሚኖረው። እንዲሁም የስክሪን ሎክም ካለው እዛው ይኖረዋል። እናንተ ልክ ስልኩ ከበራላችሁ በኋላ ከከስተመር ጠይቃችሁ ፓተርኑን ማስገባት ቀላል ነው። ጎግልም ቢኖረው ፓተርኑን ማስገብታችሁ ማሳለፍ ስለምትችሉ እሱ ብዙ የሚያሳስብ አይደለም። ይኸው ፍላሽ አድርገን እንጨርሳለን። ትንሽ ክላሲካል አደርገዋለሁኝ። እስከ መጨረሻው ጠብቁትና ፍላሹን ሲጨርስ ያለውን ሴታፕ አብራችሁ ተከታተሉ። ለዚህ ቤት አዲስ የሆናችሁ ቤተሰቦች የከማል ሞባይል ሃርድዌር ቱቶሪያል እና ሶፍትዌር የምናይበት ቤት ነው። ፎሎ ብላችሁና ሰብስክራይብ አድርጋችሁ መከተላችሁን እንዳትረሱ። ቪዲዮ ሲጀምር ላይክ ያላደረጋችሁ ሰዎች ላይክ አድርጉት። እንዲሁም አድቫንስድ ኮርስ አለን ለሃርድዌር። በተለያዩ ሰፋ ባሉ ኮርሶች አሉን፣ ጽድት ያሉ ማለት በጣም ብዙ ልጆች ተምረው ውጤት ያመጡባቸው አድቫንስድ ኮርሶች አሉን። እንዲሁም የቪአይፒ ሜምበር ግሩፕ አለን። እዛ ላይ ከገባችሁ ደግሞ ማንኛውም እጃችሁ ላይ ያሉ ስራዎችን አብረን መስራት የምንችልባቸው ምርጥ ዘዴዎች አዘጋጅተናል። እዛ ላይ አብረን እንሰራለን ማለት ነው። ጋይድ እናደርጋችኋለን። ላይቭ የመሳሰሉ ነገሮች አሉን። ቼክ አድርጉኝ፣ ተከታተሉት።
ፋይናሊ ስልካችን ፓስ ብሏል። ኦልሬዲ እንደምታዩት በራሱ ነው የሚነሳው። ከዛ በኋላ ሬዝ ያደርጋል ራሱ UI 6 ላይ ነው ሆኖ የሚነሳው አይ ቲንክ። ከዛ በኋላ ሪሴት ያደርግና ራሱ ይከፍታል ማለት ነው። እናንተ ከዚህ በኋላ የምታደርጉለት ምንም ነገር የለም። ከበራ በኋላ ሴታፕ ነው የምታደርጉት። እንደነገርኳችሁ ከስተመር ፓተርኑን ሊነግራችሁ ይገባል። እሱን ታደርጉለታላችሁ። ካልሆነ ጎግል ካለው ስለሚጠይቃቸው FRP ያ ነው ነገሩ። ከዛ በኋላ እናንተ ስቴፕ ባይ ስቴፕ ሴታፑን ጭናችሁ ስልኩን መክፈት ነው ከእናንተ የሚጠበቀው። ኦልሬዲ ታገሳችሁ ጠብቁ። ከዚህ በኋላ ያለው በጣም ቀላል ነው። ይህንን ይመስላል። በቀላሉ ነው እንትን ያለው። ፋይሉን ብቻ መጫን ነው የሚጠበቅበት። ከጫነ በኋላ ቀጥታ ሪቡት ሲያደርግ ራሱ ይበራል ማለት ነው። ምንም አይነት ሌላ ተጨማሪ ነገር የሚፈልገው የለም። እንዲሁም ቲክቶክ ላይ ማታ ላይቭ በሳምንት 4 ቀን ስለምንገባ ገብታችሁ ጥያቄዎችን መጠየቅ ትችላላችሁ። እንዲሁም የከበዳችሁን ስራዎች፣ መረጃ ማወቅ የምትፈልጉትን፣ እቃ መጠየቅ የምትፈልጉትን፣ ቱሎችን፣ ኮርሶችን፣ VIP ግሩፕ መቀላቀል የምትፈልጉትን ማንኛውም ከስራችሁ ተያይዞ ጋር የሚያስፈልጋችሁን ነገሮች በላይቭ ፕሮግራማችን ላይ የመጣችሁ ማውራት ትችላላችሁ። በሳምንት 4 ቀን እሁድ፣ ማክሰኞ፣ ሐሙስ፣ አርብ ናቸው የምንገባባቸው ቀናቶች። እነዚህን ቀናቶች ተጠቅማችሁ መታችሁ የፈለጋችሁትን ነገር ከኛ ጋር መወያየትና እንደ ሀገር በደንብ ትልቅ ቲም ነው መመስረት የፈለግነውና እየመሰረትን ያለ ነው። መታችሁ ከኛ ጋር መስራት ትችላላችሁ ማለት ነው። በኢትዮጵያ ትልቁ በሞባይል ጥገና ዘርፍ ላይ ትልቁ ቻናል የኔ ቲክቶክ ቻናል ነው። እዚህ ላይ መታችሁ የራሳችሁን አሻራ ማሳረፍ ትችላላችሁ፣ መወያየት ትችላላችሁ፣ ጥያቄዎችን መጠየቅ መመለስ ትችላላችሁ። ማታ በሳምንት 4 ቀን ባልኳችሁ መሰረት እንገኛለን። እነዚያን ቀናቶች ተጠቅማችሁ የፈለጋችሁት ማድረግ ትችላላችሁ ማለት ነው። ተከታተሉት። ሲከፍት ትንሽ ይቆያል። እንዲሁም ረጅም ጊዜ ቻናሌ ከተከፈተ ብዙ ስራዎች አልሰራሁበትም እና ተዳክመዋል። ገብታችሁ ቼክ አድርጉት። በዚህ ጊዜ እንደምታዩት ረዘም ያሉ ቪዲዮዎች ለእናንተ እየጫንኩላችሁ ስለሆነ ገብታችሁ ማየትና ሼር ማድረጋችሁን እንዳትረሱ። ላይክ የሚደረግ ቻናሌ ቶሎ ማደግ አለበት ማለት ነው። ትልቅ ቻናል ሆኖ ትልልቅ ስራዎችን በየጊዜው አፕዴት ማድረግበት ቻናል ነው። ለእናንተ አዳዲስ የሚመጡ ኬዞችን እንደዚህ አይነት ብላክ ስክሪን ሌላም የሚመጡ ስራዎችን የምናስተዋውቅበት ስለሆነ እናንተም የበኩላችሁን ማድረግ ይኖርባችኋል። ይሄ ብቻ አይደለም፣ ብላክ ስክሪን ብቻ አይደለም፣ ተችም የዘጋ ማንኛውም በተችም መዝጋት የመጣ ኬዝ ካለ ይሰራላችኋል ማለት ነው። ተችም ዘግቶ አፕዴት ከተደረገ በኋላ ተችም ይዘጓሉ፣ ብላክ ስክሪን የሚያደርጓሉ እና ተችም ዘግተው ከሆነ በቀላሉ ይሰሩላችኋል። እንደምታዩት ሴታፕ አደረኩት ስቴፕ ባይ ስቴፕ። ከዚህ በኋላ ቀላል ነው። እስከ ጎግል ስለነበረው ስልኩ FRP ስለጠየቀኝ ከስተመር መጥቶ እስኪከፍትልኝ ጠብቄ ነው ይሄ ስልክ የተከፈተው እና እንደምታዩት ከፍቷል ማለት ነው። ተቹም ይሰራል ማለት ነው። ይህንን ሴታፕ ማድረግ ቀላል ነው ለእናንተ። ይህንን አድርጋችሁ በቀላሉ ስራችሁ ላይ ለውጥ ማምጣት ትችላላችሁ ማለት ነው። ለዚህ ቤት አዲስ የሆናችሁ ቤተሰቦች የኬማል ሞባይል ሃርድዌር እና ሶፍትዌር ቱቶሪያል የምናገኝበት ቤት ነው። ሁላችሁም ለዚህ አዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን አብሯት። ምክንያቱም እንደዚህ አይነት አዳዲስ ነገሮችን ስለቅ ቀድሚያ ለእናንተ ይደርሳችኋል ማለት ነው። ሁላችሁም ባላችሁበት አዳዲስ ነገሮችን አፕዴት ማድረግ ትችላላችሁ ማለት ነው። ከቪዲዮ ጋር አብሬያችሁ የነበርኩት እኔ ከማል ነበርኩኝ። ዛሬ ማታ እሁድ ነው። ዛሬ ማታ ከ3 ሰዓት በኋላ ባለው ጊዜ ላይቭ እንገናኝና እንወያያለን። ሁላችሁም እዛ መገኘት ትችላላችሁ። ሌላ ጊዜ በሌላ ጸደ ቪዲዮ ተገናኘን። ባባይ ቻው፣ ይመቻችሁ።